አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለው ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ለቤቴ አዲስ የሆናችሁ ሰብስክራይብ የደወሏን ምልክት መጫን አትርሱ። ቤተሰቦቼ ሁላችንም ከልብ አመሰግናለሁኝ የምታበረታቱኝም ሁሉ ማለት ነው። እንግዲህ ዛሬ ኖላዊ ክፍል 46 ላይ መጠናል ማለት ነው። ኢንሻአላህ ሁላችሁም እስከ መጨረሻው አይታችሁ ሰብስክራይብ፣ ላይክ፣ የደወል ምልክቷን መጫን አትርሱ። አበረታቱን ቤተሰቦቼ ማለት ነው። እና እንግዲህ የዛሬው እንግዲህ ያው የምርመራ ውጤታቸው መጧል ማለት ነው። እና ኢንሻአላህ ተከታተሉኝ ማለት ነው። እና ዛሬ ማለት ነው ባዩሽ በጠዋቱ ከወይዘሪት ሚላት ቤት መጣለች ማለት ነው። በር ቆፍቆፋለች። በር ስትቆፈቆፍ የከፈታት እንግዲህ ሰውየው ነው ማለት ነው። እና እንዴት ነሽ? ደህና ነሽ? ሰላም ነሽ ወይ? ነይ እንጂ ቀፊን ስትለው ሲላት በጣም ትደነግጥና መቼ መጣህ ትለዋለች ማለት ነው። ከዛ እሱ ደግሞ ሞነሽ ነው ተደናቅጠሻልኝ የመጣው እንዴት መምጣቴን አልሰማሽም እንዴ ይላታልኝ። ከዛ ልሂድ በቃ ወደ ቤቴ ልመለስ ትለዋለች። ደግሞ ሆነሽ ነው ግቢ እንጂ ለምንድን ነው የምትሄጂው ሲላት ተረጋጊ እስኪ ተረጋግተን እናውራ ሲላት አይ መሄድ አለብኝ ብሎ በሩን ይይዝባታል። ሲይዝባት ልቀቀኝ ልቀቀኝ ልሂድ ብሄር ነው የሚሻለኝ አይ ስለተጨናነቀች ስራዋን ስለምታውቀው ማለት ነው። ከዛ በቃ ልቀቀኝ ልሂድ ቤቴን ብላ በሩን ከፍታ ሄደች ማለት ነው። እሱም ደነገጠ፣ ተናደደ። ምንድነው ችግሯ? ምን ሆና ነው ብሎ በጣም ተናደደ ማለት ነው። እና ምስኪን ደግሞ ሀኒ ማለት ነው አባቷ ጋር ከዛ አባቷ ጋር ያው ሆስፒታል አልወጣም አባቷና ለሄድ ነው ስትለው እንደ አንቺ በቃ ሄደሽ ተሏት አትመጪም እኔም ብቻዬን እንደዚህ ሁኜ ትለዋለች። አሲር እኮ ይመጣልሃል ትለዋለች። እንዴት ነው አንመለስም ወይ ወደ ወሎ አንመለስም እንዴ ሲላት አዲስ አበባ እኮ ደስ ይላል፣ አገሩ ደስ ይላል፣ ሰዎቹ ደስ ይላል ትለዋለች ማለት ነው። ከዛ ተሎ እመለሳለሁ አባዬ ስራዬን ጨርሼ አንተን እኮ እየረዳችኝ ያለች እኮ አሰሪዬ ናትኝና እንዴት ብዬ እሷን እተዋታለሁ? ልሂድና ሰራ አድርጌ ልምጣ ትለዋለች ማለት ነው። በሂጂ ሂጂ ልጄ ሂጂ እውነትሽን ነው ይላታል ማለት ነው። እና በቃ ቻው ሂጂ አሲረን እልክልሃለሁ ትለዋለች ማለት ነው። እና በቃ አልሄድም ትለዋለች ማለት ነው። ሲቆጣበት እንደው ፈጣሪን የሚያውቀው ያንቺን ነገር ምናምን ሲላት በቃ ቅሪ ካልከኝ ካንተ አይበልጥብኝምና ልቅር ትለዋለች ማለት ነው። ግን ዛሬ ተሎ ነው የምመጣው አባዬ ሰርቼ ብላ ያው አባቷን ተሰናብታ አይዞህ ብላ ትሄዳለች። ከዛ ሄዳ እንግዲህ አባትየው ደግሞ ስፖርት እየሰራ ነው እና ሰላምዬ እንዴ አባዬ ምን እየሰራህ ነው ትለዋለች ማለት ነው። እና ወይዘሪት ባዩሽ ስልክ ትደውላለች ለፉፉ ማለት ነው። ለእርግቧ ማለት ነው። ለእርግቧ ስልክ ትደውላታለች። እርግቧ ደግሞ እየሮጠች እንትን ሽንት ቤት ውስጥ ገብታ ታናግራታለች። ምንድነው በጧቱ የደወልሽው ትላታለች ማለት ነው። ሆነሽ ነው በሰላም ነው አክስቴም ሆነሽ ነው ስላት ከዛ እንዴት አደርሽ በይኝ እንጂ ምንድነው ትላታለች ማለት ነው። እና ፈልግሻለሁኝ ተሎ ነይ እዚህ መንገድ ላይ ነኝና መጥቼ ደጃፋችሁ ላይ ነኝና ቤተክርስቲያን ብለሽ ተሎ ነይ ትላታለች። በዚህ ሰዓት እኔ እንቅልፌን እኮ አልጨረስኩም ትላታለች ማለት ነው። ስትላት መጥቼ ነበር ተመለስኩ። እንዴት አባትሽ መምጣቱን ለምን አልነገርሽኝም? ማነው አባቴ ስትላት አባትሽን ሳትነግሪኝ እንዴት ትላታለች ማለት ነው። እና እንቅልፌን ሳልተኛ እኔ መተኛት እፈልጋለሁ አልጨረስኩም ትላታለች ማለት ነው። በዚህ ሰዓት ስንት ሀሳብ እያለብን ስንት ነገር እያለብን እንዴት ትተኛለሽ?
ከፊት ለፊታችን ስንት ነገር አለ ትላታለች ማለት ነው። እና በቃ እመጣለሁ አክስቴ፣ በቃ ጠብቂኝ እመጣለሁ እሺ አክስቴ ትላታለች። እና ወይኔ እነዚህ ሰዎች እኮ እንዴት እንደው ወላሂ ላዚም አሁን ይሄ ሙዚቃ ከፍተውብኛል፣ ሙዚቃቸው ይገባብኛል። አይ እና ያው እንግዲህ ተጠጣጥባ ምናምን ልትሄድ ነው እርግቧ ማለት ነው። አክስቷ ጋር ልትሄድ ነው እንግዲህ። ሀኒ ደግሞ ከአክስቷ ጋር ልትሄድ ነው። በጣም እያሰበች ነው፣ እየተጨነቀች ነው። እሷም ተጨንቃለች፣ ወይዘሪት ባዩሽም ተጨንቀዋል። ለምን ስራቸው የሚሰሩት ስራ ለገንዘብ ብለው ስለሆነ የሚያደርጉት ነገር ያው ልጅ ብላ በልጅ አማካኝታ ገንዘብ ልትበላ ስለሆነ ባዩሽ ማለት ነው። እንግዲህ ሀና ደግሞ አሲርን እየጠበቀችው ነው መንገድ ላይ ሆና። አሲር ደግሞ ቀረባት እና አሁን በቃ እየጠበቀችው ነው። እሱም መጣላት። እንዴት አደርሽ፣ እንዴት አደርክ ተባባሉ፣ ሰላም ተባባሉ። ከዛ የሆነ ነገር ልነግርህ ነበረ ትለዋለች። ምንድነው? ቀሰቀስኩህ እንዴ ከመኝታ? ይቅርታ ትለዋለች ማለት ነው። አይ ችግር የለውም ሆነሽ ነው፣ ግን በሰላም ነው? እኔ እኮ አባዬ እኮ እኔ እሄዳለሁኝ ይላታል ማለት ነው። ከዛ የሆነ ነገር ልነግርህ ነበረ ትለዋለች። ግን ለአባዬ የምትናገር ከሆነ አልነግርህም ይሄን ነገር ትለዋለች። እና ይሄ ሚስጥር ልነግርህ ነው እዚህ ጋር የቀጠርኩና ቤተሰቦችን አግኝቻቸዋለሁ። ማለት የትኞቹን ቤተሰቦችን ያገኘሻቸው? ግን ለአባቴ የምትናገር ከሆነ ይቅርብኝ አልንገርህ። ኧረ እኔ አልናገርም ይላታል ማለት ነው። ከዛ እንደዛ ይላታለኝ። ይህም ቤተሰብ ናቸው እነሱ አምነውሻል ወይ? አምነው ነው የሚቀበሉሽ ይላታልኝ። እና ለማንኛውም ስራዬ ስራ ረፈደብኝ እየሄድኩኝ እነግርሃለሁ ትለዋለች። ከዛ ይሄው እንግዲህ ወይዘሮ ባዩሽ ተገናኝተዋለኝ። ለዚህ ነው እንዴ ጠራሽኝ? እኔ አባቴ ሲመጣ ለምን አልነገርሽኝም? እንዴ አባቴ ማን ነው ትላታለች ማለት ነው። እንዴ አክስቴ እየቀለድሽብኝ ነው አይደለ? ትላታለች ማለት ነው። እናንተ ጋር ነው የመጣው እንጂ እንዴ ኧረ እኔ ያላየሁትም አባቴን ትላለች ማለት ነው። እና መስፍን የሚባለው እኮ አባትሽ ነው። አባቴ ነው እንዴ ይሄ ሰውዬ? እኔ እኮ አባቴ መሆኑን አላወቅኩም ነበር። ይሄ ነው እንዴ አባቴ ትላታለች ማለት ነው። እና እዛ አባቴ አባቴ እያልሽ እንቅልፍሽን ትተሽ ነቃ ነቃ በይ፣ ካለዛ ግን ወይ እነሱ ይሞታሉ ወይ እኛ እንሞታለን ትላታለች ማለት ነው። ከዛ ስፖርት ሰውየው እየሰራ ነው እንዴ? በስተርጅና ስፖርት እየሰራህ ነው እንዴ? ትለዋለች ማለት ነው። የግዳስ ነይ አብረን እንስራ፣ አንቺም እኔም አብረን እንስራ፣ የስፖርት ልብስሽን ልበሽና ነይ እንሂድ ስፖርት እንስራ ይላታል ማለት ነው። አይ እኔ እንኳን ተወኝ፣ እኔ ስፖርት መስራት አልወድም። እሺ ሀኔ ትሰራለች እንዴ ሲላት፣ ወይ ሀኔ እንደዚህ አይነት ነገር አትወድም ትለዋለች ማለት ምን ነው ቤታችን በሙሉ ሰነፍ ናቸው ይላታል ማለት ነው። ስንፍና ገብቷል ከቤታችን ይላታል ማለት ነው። ከዛ እማ የሆነ ነገር ልነግርሽ ነበር ትላታለች። እናቷ ጎርፋ ገብታ ሰላም ማለት ነው። ምንድነው ስትላት፣ ምንድነው አባቴ ጋር ያላችሁ ነገር ምንድነው ስትላት፣ በቃ አባትሽ ጋማ ሙተን ራሱ አብረን አንኖርም ትላታለች ማለት ነው። እና ቁርስ ስሪላት ለልጄ ትላታለች ማለት ነው። ለልጄ ቁርስ ስሪላት። እንዴ ምንድነው የምሰራላት? ለሰላም ከሆነ እሰራላታለሁ። ለማን ነው? ለፉፉ ነው ሲላት፣ አይ ለፉፉ ነው የምትሰሪላተኝ ትላታለች ማለት ለእርግቧ። እንዴ ታውቂያለሽ፣ ስሪላት ነግሬሻለሁ። ዛሬ ደግሞ ምርመራ እንሄዳለን ብላታለች ማለት ነው። ከዛ ምርመራ ቦታ ሄዱ። ልጄ ብላ ታቆላምጣታለች እርግቧን እናቷ ቀይፊኝ ምናምን። እሷ ከክላሳቸው ገብታ ሀና ከክላሳቸው ገብታ ወይኔ መጣሁባችሁ እንዴ ወይኔ አቋረጥኳችሁ እንዴ ትላቸዋለች። እናቴ እስኪ እቅፍ ላድርግሽ ትላታለች ማለት ነው። እሷን ለማስቀናት ሰላምን ሊያስቀኑ ማለት ነው። ከዛ በኋላ ያው ምርመራ ቦታ ሂደው እሱ አሲር አብሯት አለ ከሀና ጋር ማለት ነው። ከሀና ጋር አሲር አለ። ከዛ ያች እኮ ናተኝ ዴችን ልጅ መንገድ ላይ ተናት ነበር አይደል እንዴ ይላታል። አዎ አይታሃታልኝና ይች እኮ ናተኝ የልጅነቴን ፎቶ ቀምታኝ እንደገና ደግሞ ከቤት እኔ ልጅ ነኝ ብላ በእኔ ትክ እኔ ልጅ ነኝ ብላ የምትለው እኮ እቺ ሲላት እዛ ደንግጣ
ምን ሆናችሁ ነው አንተ አመዳም ትለዋለች ማለት ነው። ትሰድቧለች አሲርን አንተ አመዳም ምን እያላችሁ ነው እዚህ ምናምን ትላለች። ከዛ ትሰድባታለች ባዩሽ ማለት ነው። አንቺ ምን ልታደርጊ ነው እነሱ ጋር የሄድሽው? ዝም ብለሽ አርፈሽ ጠባሽን አሳምረሽ አትቀመጭም? እሷን እኮ ተወዳታለች ምናምን ብላ ከዛ መጨረሻ ላይ እንግዲህ ውጤታቸውን ሊቀበሉ ገብተዋል ማለት ነው። ያው እሷም እርግብዬ ትላታለች። ሰውየውም ደግሞ ሀና እያለ ነው። አይዟችሁ አይዞሽ ውጤታችሁን አሁን ተጠርታችኋልና ውጤታችሁን ግቡና ውጤታችሁን ይዛችሁ ኑ ተብለዋል ማለት ነው። እና እንግዲህ ውጤታቸው እንግዲህ ሀና ያሸንፋለች ማለት ነው። በጣም ደስ ይላለኝ እውነትን አትለቅምና እሷ በ16 ዓመቷ ነው ይችም እንትን ላይ ያነሳኝ ያለችው። እሷም ደግሞ በ16 ዓመቴ ነው አባቴ ያነሳ ይብላልሽ። እና ያው እንግዲህ ለአባትየውም ተነግሮታል ማለት ነው። እና ውጤታቸውን ሊቀበሉ ገብተዋል እላቸዋለሁ ቤተሰቦቼ። ሁላቸውም እንግዲህ እስከ መጨረሻው አዳምጡት ማለት ነው።